እኔ እህቴን እጄ ሊያት ቀኑን ሙሉ ጠፍቼባት አልኩኩ። እሺ፣ ግን ቅድም እንዳልኩ ለማንም ምንም እንዳትናገርሽ። አይ ምንም አይደለም፣ አንተ አታስብ። ወይዘሮ ሄለን ማንሽ? ምንድነሽ? የምን ህጻናት ነው የምታሳድጊው? እያንዳንዱ ነገር ጥያቄ ሆኖብኛል። እኔ የተሳስቼ ነው ወይስ በትክክለኛው መንገድ እየሄድኩ ነው? ወይስ ደግሞ የተሳሳተ ቦታ ላይ ነኝ? ቆይ ማንሽ? ስራሽ ምንድን ነው? እንዲህ በቀላሉማ መቀመጥ አልችልም። እህታለም ምን ነው በዚህ ሰዓት ኩርምት ብሎ መቀመጥ? ምን ሆነሻል? አይ ምንም አልሆንኩም ወንድሜ፣ እና ተቀመጥ። እሺ እቀመጣለሁ። እኔማ መጣጤ ናፍቀሽ ነበር። እንመካከራለን እያልን እኮ ሳናወራ ቀረን። ወንድሜ መቼም በድጋሚ እሄዳለሁ የሚል ርዕስ ልታነሳብኝ አይደለም አይደል? ምን ሆነሻል እህታለም? አሁን እዚህ ቀን ሙሉ ተቀምጬ ስውል አላሳዝንሽም? አታሳዝነኝም ወንድሜ። ምንም ቢሆን ትተኝ እንዳትሄድ፣ ወይ ደግሞ እኔም ተመልሼ እሄዳለሁ። ምን ልትሆኝ? ወንድሜ እዚህ መኖር በጣም ደክሞኛል። ተይ እህታለም፣ ለአንቺ ምንም ብትይ ምንም እዚህ ነው የሚሻልሽ። ደግሞ እና እኔ እንደምትልሽ ተምረሽ ትልቅ ቦታ ደርስሽ ያችን የምታያትን ነገርም ታደርጊላታለሽ። ተስፋችሁን ሁሉ ይዤው ገደል ገባሁ። ወንድሜ ትንሽ ልቀፍ። ነይ እህታለም፣ ጠጋቢ እናቀፊ። የማየውን ነገር እያደረግኩ እንዳልሆነ ተስፋ አደርጋለሁ። አባቴ እውነቱ ላይ ሳልደርስ እንቅልፍ አይወስደኝ። ቆይ እኔ ስገባ ከመስከም እያወራችሁ ነበር? ምንም ሰላም እያልኳት ነበር። ወሬያችሁ ውስጥ ሾካሾኩ ግን እንደዛ አይመስልም። እና ሌላ ምን ይሆናል? ከመስጋ ምን ላወራ እችላለሁ? እሱን እንኳን አንቺን የጠየኩሽ ነው። እኔ እኮ ሲጨንቀኝ አንቺ ጋር ውጭ የመጣው ጓደኛዬ ነሽ ብዬ ነው ሳስበው። ግን እኔም ጓደኝነታችንን ብዬ ነው መጣው። ሌላ ምንም ፈልጌ አይደለም። ስሚኝ ልሹ፣ ድጋሚ እንደዚህ ካወራሽኝ ግን እንደዚህ እንዳላልሆና እንዳላስብ አስረጅኛ። ሲጀመር እኔ ጋር መጥተሽ መሲ ሰላማት አልነበረብሽም። ቆይ ምንድን ነው ልሹ? ትቀኛለሽ እንዴ? እኔ እሷን ሰላም ማለት ለምን ያናድድሻል? ማ እኔ በሷ በቀር እባክሽ አታስቂ። እሷ እኮ እኛ ቤት ሰራተኛ ናት። ይልቅ አንቺ ነሽ ክብር ሲሰጥሽ የወረድሽ ነው። ልሹ በጣም አብዛሽው። እሺ ከዚህ በኋላ እንደውም አጠገቤ እንዳትደርሺ። እንዴ ታዲ ወንድሜ ምንም አማራጭ ስላልነበር ነው የነገርኩት። ራስሽን ከባድ ነገር ውስጥ ነው የከተችው። እና ታዲያ አይኔ እያየ ፊት ለፊቷ ሂጅ ልሙት? አሁን ምን እንደማደርግ የት እንደምገባ አላውቅም። እሺ ቤተሰቦቼ ምን ላድርጋቸው? አይዞሽ በቃ እኔ ሁሌም ከጎንሽ ነኝ። ምንም ቢፈጠር እንደማልተውሽ ታውቂያለሽ አይደል? ደግሞ ፈቃደኛ ከሆንሽ ከዚህ ሁሉ ነገር እንድትወጪ አደርጋለሁ። እውነት ከምርህ ነው? እትዬ መጣሽ እንዴ? ቤት አይደል እንዴ? ለምን አልመጣም? ምን ነው እንዳልመጣ ፈልገሽ ነበር እንዴ? አረ እንደዛ አይደለም። ቆይ ንቀት መሆኑ ነው ቶሎ ብለሽ ነው እያልኩሽ ሳትመጪ ቀረሽ? አይ እዚህ ቤት ውስጥ እኮ ያላሰብኩት ነገር ስለገጠመኝ ነው እትዬ። ምን አይነት ድፍረት ቢኖርሽ ነው ከኔ ጋር እንደዚህ የምትሳፈጭ? አውቃለሁ እትዬ፣ በደንብ አውቃለሁ። ስሚኝ አንቺ የማትረቢ ምን ለማድረግ እየሞከርሽ እንደሆነ በደንብ አውቃለሁ። ቆይ ምን አይነት ድፍረት ቢኖርሽ ነው? እኔ እኮ ነኝ የማኖርሽ። ቤተሰቦችሽ እዚህ መጥተው የወደቁት ምንም መውደቂያና መሄጃ ስለሌላቸው ነው። አውቃለሁ እትዬ፣ በደንብ አውቃለሁ። ያወቅሽ አይመስለኝም። ምን ነው ፈራሽ እንዴ?
አይዞሽ። አጎቴ እኮ አይመጣም ሲለኝ ተናድጄ ነበር። በጣም ነበር ይናፈከኝ። እኔም በጣም ነበር ይናፈቅሽኝ እኔ ቆንጆ። በጣም ታናዳለህ። ቆይ ይህን ያህል ጊዜ። በቃ ተረጋጊ። መጥቻለሁ እኮ። ቤሉል እንኳን ደህና መጣ። እህት በጣም ናፍቃት ነበር። አመሰግናለሁ። እንኳን ደህና ጠበቃችሁ። ቆየ እንዴ ከመጣክ? ከመጣሁ እንኳን ቆየሁ። እንዴ እንዴት እስካሁን ድረስ መታ አላየኸኝም? ክፍል ነበርክ እንዴ? አይ ኑኑያት ጋር ነበርኩ። ትንሽ አሟታል መሰለኝ። እስክተኛ ጠብቀኝ ነው ወደዚህ መጣሁት። ጭራሽ ወንድሜ ከመምጣቱ ቹጋት የሆነች ልጅ በምን ቀን ነው እዚህ ቤት የመጣችሁ? አረ ጥሩ አደረግክ ወንድሜ። በቃ እናንተ አውሩ፣ እኔ ልሂድ። እንዴት አዲ ገና መቼ አወራን? በዛ ላይ እኮ ማምራሱ ፈልጋታለሁ ጥረት ብላኝ ነበር። ወንድሜ ማምን አገኛት? አይ ቤት ውስጥ የለችም፣ ገና አላገኘኋትም። መሄድ አለብኝ ልሽ፣ ነገ እመጣለሁ። እንዴ እኔ ግን ዛሬ ነው የምፈልግሽ። እሺ በቃ ከታችሁ ምን ጠብቃችሁ፣ እናንተ አውሩ። አይ አንቺ አውሪያት፣ እኔ ትንሽ ማረፍ ስላለብኝ ሄጄ ልተኛ። ወንድሜ እኔ ከጎን እንድትሆን ነው የምፈልገው። እሺ በቃ ሄጄ እመለሳለሁ። መሲን ገና አላየኋትም፣ ሄጄ ሰላም ልበላት። እሺ በቃ እመጣለሁ። ምንድነው የምናወራው? አሁን የት ልትገቢ ነው? ያለሽው ቤቴ ውስጥ ነው። እትዬ ይቅርታ አድርጊልኝ። ይቅርታ በጣም እኔ ፈርቼ ስለነበር ነው። ማንን የፈራሽው? የፈራሰው እንደዚህ ነው? ስለ ፈራሽኝ ነዋ ታዲያ በየሄድኩበትና በየገባሁበት የምትከታተይኝ። እዛ እኮ አይደለም። እንዴት ብዬ ላስረዳሽ? በቃ ቤሉል። መስዬ እንዴት ነሽ? ቤሉል እኔ አለምንም መቼ መጣ? ቅድም እኮ ላገኝሽ ክፍልሽ መጥቼ አልነበረሽ? መስዬ ልቀቂው እንጂ እናትን ሰላም ይበላት። አንተ ሽፍታው እንዴት ትተኸኝ ትጠፋለህ? አሁንማ መጣሁ። እንኳን ደህና መጣህ። ሄድሽ በጣም ናፍቀኝ ነበር። በደፋሽ አስመሳይ ሰይጣን። እኔም በጣም ነበር ይናፈቃችሁ። ያው ስራ ስለሆንሽ ደውዬ መምጣቴን አልነገርኩሽም። ይሄው ሰርፕራይዝ አደረገኝ እና ባትታችን ነው። አይ ከመጣሁ ቆየሁ። ቀን ቤት ካደረሰኝ በኋላ ጉዳይ አለኝ ብሎ ተመልሶ። እሺ እና መስዬ እንዴት ነሽ? ስልክ ስደውል ደግሞ አታነሽም ነበር። ውይ ለካ ብዙ ነገር አላወቅም። መሲ ገና ዛሬ ነው ተሽሏት ማስታወስ የጀመረችው። እንዴት እንዴ? አሞሽ ነበር እንዴ መሲ? ቶ ታሪኩ ብዙ ነው። አሁን አናድክማት። እሺ በቃ አጎቴ መጥቷል መሰለኝ፣ ታች እየጠበቀኝ ነው። እኔ እሱ ጋር ልሂድ። አረ በዚህ ሰዓት ቀን አይመጣም ነበር እንዴ? ቀን ያው እናንተም ቤት አይደላችሁም፣ እሱም ደግሞ ስራ ላይ ሆኖ አልተመቸውም መሰለኝ። እሺ በቃ መሲ በቃ በኋላ እናወራለን። እሺ እመጣለሁ። እንዴ መታል እንዴ? ስዕሉ ላይ ተመስጣ አላየኝም። ቤቱ እኮ ምንም አልተቀየረም። በተለይ እናትህ ይህን ስዕል በጣም ተወደው ነበር። አዎ በጣም ነበር የምትወደው። ቆይ ለምንድን ነው አጎቴ ሁሌ እዚህ ቤት ስትመጣ በጣም ትረበሻለህ? እናቴ ትስ ስለምትል ነው ወይስ? እናትን ብቻ አይደለም ይሄ ቤት የሚያስታውሰኝ። ይሄ ቤት ያደግኩበት ከእናት ጋር ብዙ ነገር ያሳለፍኩበት ቤት ነው እና አሁን ላይ እዚህ ስገባ የሆነ ነገር ይሰማኛል። እሺ አጎቴ ተረጋጋ። በቃ የት ሄደ ነው ከከተማ ወጣ ብያለሁ ያልከኝ? የሆነ የጀመርኩት መጨረስ የነበረብኝ ነገር ነበር። እንዴት ነው ቶም የለም እንዴ? ገና አልመጣም አጎቴ። ልብስ ደርቤ ልምጣ። በቃ እሺ። ውድ እህቴ መኖር ነበረብሽ። እንዴት ነህ ነው? ደህና ነኝ። ደህንነቴ በጣም አሳሰብሽ አይደል? አዎ። እንዴ ቤተሰብ እንደሆነማ አትርሳ። አይ እኔና አንቺ ቤተሰብ አይደለን። ቤተሰቤ ቤሉል ብቻ ነው። እዚህ ቤት ስመጣ ማንም ብዬ እንደመጣ ጠንቅቀሽ ታውቂያለሽ። እሱን ፈልገህ ከሆነ እኮ እዚህ መምጣት አይጠበቅብህም። ውጭ መገናኘት እንችል ነበር። ኧረ ተይ፣ የእኔም ቤት እንደሆነ ረሳሽው እንዴ? ይሄ ቤት የእኔም የእህቴም የቤተሰቦችን ቤት ነው። ምኞት አይከለከልም። ናምዬ እህትህ እዚህ ቤት አለመኖሯን ትረሳለህ ልበል? እኔ እኮ የቶሚ ሚስት ነኝ። እባክሽ አፍሽን ዝጊ። ቶማስም ቢሆን ማንነትሽ ስላልገባው ነው አይኑ ጨፍኖ የሚኖረው።
እንግዲህ እውነተኛ ፍቅር እንዲህ ነው። ምን ታደርገዋለህ? አንተም እኮ እድሜ እየሄደ ነው። አንዷን አግብተህ የሰላም ህይወት መኖር ብትጀምር እንደ ሀሳብ። እውነተኛ ፍቅር ነው ያልሽው? ሁለታችሁን ገደል መግባት ትችላላችሁ። ሰላም ያጣሽው አንቺ እንጂ እኔ አይደለም። እንደዚህ እየጠላኝ እዚህ ቤት መምጣት መቻል ትልቅ ጥንካሬ ነው። አታስቢ፣ ጥንካሬ ምን እንደሆነ በቅርቡ አሳይሻለሁ። ምን ነው ባለቤትሽ ስልክ አያነሳም? ቤቱ በጊዜ አይገባም እንዴ? እሱ ፊት ስደርስ እንደ ጥሩ ወዳጅ ታወራለህ። ደግሞ ምን ልትለው ይሆን? ምን እንደሚገርመኝ ታውቃለህ? ቶሚዬ እኔን ሳያማክር ምንም ነገር አያደርግም። ስለዚህ ጥሩ አደረገ። አታስቢ፣ ከዚህ ጠርግ ብለሽ የምትወጪበት ቀን ሩቅ አይሆንም። አታስቀኝ እባክህ። ስለ እኔ ህይወት በመጨነቅ እድሜን አትጨርስም። አንድ የሆነውን ነገር መቀየር ስለማችል የራስን ህይወት ኖር። እሺ? እንዴት እንደሚቀየር አብረን ብናይ ይሻል። አባቴ መጣ እንዴ? ከኤለን ጋር እኮ ሞቅ ያለ ጨዋታ ይዘን መምጣት የምሳል ነገር ቀር። ችግር የለውም። ቤሉል ጋር ተገናኛችሁ? ቤሉል መጣ እንዴ? አዎ ቆየኩ። ቤት አልነበርክም እንዴ? አዎ አልነበርኩም። አሁን የሰው ያው ክፍሉ ነው የሚሆነው፣ እዛ ታገኘዋለህ። እሺ። ሰላም ሰላም፣ ውድና የተከበራችሁ የኑራ ዩቲዩብ ቻናል ተከታይ ቤተሰቦቼ ሰላም፣ ጤና፣ ስኬት የተተረፈረፈ ይሆንላችሁ ምኞቴ ነው። እንዴት ናችሁ? ላይ ደህና ናችሁ ወይ? እኔ በጣም ደህና ነኝ። እናንተስ እንዴት ናችሁልኝ? ሁሉ ሰላም፣ ሁሉ መልካም። ቪዲዮ እንዴት ነው? እየተመቻችሁ ነው? ላይክ፣ ሰብስክራይብ እያደረጋችሁ አበረታቱኝ። በየዕለት ይዤላችሁ እመጣለሁኝ፣ እዘልቃለሁኝ። ኮሜንት አስቀምጡልኝ፣ አስተያየታችሁን ጣፉልኝ። የማስተካክለው ነገር ካለ አስተካክላለሁ። እወዳችኋለሁ፣ አከብራችኋለሁ። ቻው ቻው። ሰብስክራይብ፣ ላይክ፣ ሼር